ሰላም ጋይስ እንዴት ናችሁ? በብዙዎቻችሁ ጥያቄ መሰረት አሁን ላይ ትሬንድ የሆነውን ሚፓስ የሚባለውን ስራ ይዤላችሁ መጥቻለሁ ማለት ነው። የአፕሊኬሽኑን ሊንክ ከታች ላይ የምታገኙት ይሆናል። ቀጥታ ሊንኩን ነክታችሁ ስትገቡ ያወርድላችኋል ማለት ነው። ወይም አሁን ማሳያችሁን ፕሮሰስ ተከትላችሁ መከተል ትችላላችሁ። አፕሊኬሽኑን በአፕ ስቶርም ሆነ ፕሌይ ስቶርም ላይ ማግኘት ትችላላችሁ። ቴሌግራም ቻናላችን እናስቀምጥላችሁ ይሆናል። ጋይስ አፕሊኬሽኑ ላይ ከገባን በኋላ ልክ እዚህ ጋር መመዝገብ ነው ስራችን የሚሆነው። ስለዚህ ኢሜይላችንን በሚገባ ካስገባን በኋላ ከፊታችን ሴንድ የሚል አለ። ከዛ ወደ ኢሜይላችን ቬሪፊኬሽን ኮድ ይላካል። 6 ነምበር ቁጥሮች ናቸው። እነሱን 6 ነምበር ቁጥሮች በአግባቡ ወደ እዚህ እናስገባለን ማለት ነው። ከዛ በኋላ ስቴት ሎጊን ፓስዋርድ ይላል። ሁለቱንም እናስገባለን። በተቻለ መጠን ስትሮንግ ፓስዋርድ ቢሆን ይመከራል። ያንን ካረጋችሁ በኋላ ኮንፊርም ፓስዋርድ የሚለው ላይ ከላይ ያስገባችሁትን ደግማችሁ ታስገቡለትና ኢንቪቴሽን ኮድ ኢትስ ቬሪ ኢምፖርታንት። ስለዚህ እዚህ ላይ የማስቀምጥላችሁ ስክሪኑ ላይ ያለውን ታስገባላችሁ። አንድ ሚፓስ ለማግኘት ወይም $7 ለማግኘት ግዴታ የማስገባት አለባችሁ። ከዛ እንደዚህ ከገባን በኋላ እንደምታው እዚህ ጋር አይ ዶንት ሃቭ ሚ አይዲ ዋሌት የሚላለ እሱ ነው የምንነካው። ምክንያቱም እኛ ከዚህ በፊት ስለሌለም ማለት ነው። ከታች ያለው ካላችሁ ነው። ስለዚህ ይሄኛውን አንዴ ክሊክ አድርገን ወደ ውስጥ እንገባለን ማለት ነው። ይሄኛውን መንካት አለባችሁ ግዴታ፣ አዲስ ዋሌት ስለሆነ እኛ ክሬት የምናደርገው ማለት ነው። ከታች ያለው ኦልሬዲ እንዳልኳችሁ ኦልሬዲ ካላችሁ ብቻ ነው የሚሆነው እንጂ ከሌላችሁ ግን ዋሌት ከላይ ያለውን ክሊክ አድርጋችሁ ትገባላችሁ ማለት ነው። ስለዚህ አሁን ጀስት እኛ ይሄኛውን ክሊክ እናደርጋለን ማለት ነው። አሁን ክሊክ እናደርጋለን። ዜን እንደምታዩት እንደዚህ ይመጣልን አለ። ከዛ እዚህ ጋር እንደምትመለከቱት ኮድ እናስገባለን። ይሄን ኮድ ለቶክን ፓስወርዳችን የሚሆን ነው ወይም ለፓስወርዳችን ነው። ስለዚህ እሱ እናስገባለን። በድጋሚ ኮንፊርም እናደርጋለን። ከዛ ኮምፕሊት የሚለውን አንዴ ክሊክ እናደርጋለን። ከዛ እዚህ ጋር ፍሬዝ ኬ ይሰጠናል። ይሄንን በስርዓት ማስቀመጥ አለባችሁ። ይሄንን ያገኘ ሰው በቃ ዋሌት የሚባለው ነገር እዚህ ጋር ነው የሚሰራው። ይሄን ካገኘ ማንኛውም ሰው የእናንተን አክሰስ ማግኘት ይችላል። ስለዚህ ይሄኛውን ስክሪንሾት ማንሳት አይቻልም፣ አይ አንደርስታንድ ብለን ይሄኛውን ባክአፕ እንይዛለን። ይሄን ኮፒ አድርገን ሴፍ የተባለ ቦታ ላይ እነዚህን 12 ወርዶች በሚገባ እናስቀምጣቸዋለን ማለት ነው። ቴሌግራም ወይ ምናምን ይችላል። ከዛ ባክአፕ እናደርጋለን። ከዛ እዚህ ጋር የጻፉትን 12 ወርዶች በሚገባ በተራ ቁጥራቸው አማካኝነት እንጽፋቸዋለን ማለት ነው። በሚገባ አድርገን ምንም አይነት ስህተት ሳንፈጥር እንጽፈን ኮንፊርም ስንል እንደዚህ አድርጎ ይከፍትልናል። ከዛ ዋሌታችን ሰክሰስፉሊ ከተደረገ በኋላ ስም እንሰጠዋለን። ለምሳሌ ሳምቲንግ እኔ እንደዚህ ያልኩት። ከዛ በኋላ ይሄንን ስም ከሰጠነው በኋላ ስታርት ዩዚንግ ሚፓስ የሚለውን አንድ ክሊክ አድርገን ወደ ዋሌታችን እንገባለን። ሚፓስ ከፈተልን ማለት ነው። ከዛ ኖቲፊኬሽን ከፈለጋችኋለሁ በሉት። ከዛ አንደርስታንድ ለዋለሁ። ከዛ ክሌም ናው። ይሄ አሁን እዚህ ኢምፖርታንት ነው ያልኳችሁ ቅድም ኢንቪቴሽን ኮዱን ካስገባችሁ በኋላ አንድ ሚፓስ ወይም ኤምኤሲ ቶክን ይሰጣችኋል። ከዛ በኋላ ይሄን ክሌም ነው እንለዋለን ማለት ነው። ከዛ ዴዲ ቼኪን አለ፣ ዴዲ ዋርድ የተለያዩ ነገሮች አሉ። እነሱን አሳያችኋለሁ። ከዛ አሁን ይሄንን ምንድነው የምናደርገው? ግዴታ ኢንቪቴሽን ማስገባት አለባችሁ እንዳልኳችሁ። ስክሪን ላይ ታገኙታላችሁ፣ ዲስክሪፕሽን ቦክስ ላይ ኮመንትም ላይ ያለላችሁ። ከዛ ክሌም ነው የሚለውን ክሊክ እናደርጋለን። ሊንኩን ነክታችሁ ከገባችሁ ራሱ ያስገባላችኋል። አሁን ትልቁ ስራችን እዚህ ጋር ይጀምራል። ይሄ ምንድን ነው? ቬሪፋይ ማድረግ አለብን። ቬሪፋይ የምናደርገው በናሽናል አይዲ ሊሆን ይችላል፣ በፓስፖርት ሊሆን ይችላል፣ በድራይቨር ላይሰንስ ይሆናል። ስለዚህ ክሊክ ስናደርገው ሀገራችን እንመርጣለን፣ ራሱ ሊያስገባልን ይችላል። ከዛ ላስት ኔም የሚለው ላይ የአያታችሁን ስም ነው የምታስገቡት። ናሽናል አይዲ ወይ ፓስፖርት ወይ ድራይቨር ላይሰንስ ላይ ያለውን የአያታችሁን ስም ታስገባላችሁ። ከዛ እዚህ ጋር ደግሞ ፈርስት ኔም የሚለውን የራሳችሁን ስም ታስገቡና ከዛ ጀንደር ትሞላላችሁ ማለት ነው። ይሄ ኢምፖርታንት ነው። በተለይ ላስት ኔም ላይ የአያታችሁን ስም ማስገባት ግዴታ ነው ማለት ነው። ስለዚህ ሶስተኛ ስም ነው የምታስገቡት። ስለዚህ ከዛ እዚህ ጋር ፈርስት ኔም ታስገባላችሁ። የፈለጋችሁትን ካስገባችሁ በኋላ እንዳልኳችሁ አይዲ ታይፓችሁን ትመርጣላችሁ። ናሽናል አይዲ ከሆነ 2 ታይፖች ያስገባላችኋል። ፓስፖርት ወይም ድራይቨር ላይሰንስ የፈለጋችሁትን ትመርጣላችሁ። ለምሳሌ ድራይቨር ናሽናል አይዲ መረጥኩለት። አብዛኞቻችሁ ያላችሁ ነምበር ነው። ከዛ አይዲ ነምበር የምታገኟትን የፋይዳ ነምበር አለቻ፣ እሷን አይዲ ነምበር የምትለዋ ላይ ታስገባላችሁ። ኢትስ ኢምፖርታንት። ከዛ እሱን ካስገባችሁ በኋላ ፍሮንት አይዲ የሚለው ላይ ፎቶችሁ ያለበትን እስካን ታረጉለታላችሁ። ባክ አይዲ ደግሞ ጀስት የጀርባውን ፓርት እስካን ታረጉታላችሁ። ከዛ የታችኛዋን ክሊክ አድርጋችሁ ኦን ካረጋችኋት በኋላ ኔክስት የሚለውን ነካለን ማለት ነው። ስለዚህ አስተውሉ፣ ሁለቱም መለየት የለበትም። ከዛ እንደምታው በዚህ መንገድ እስካን ታረጉታላችሁ። ያው ለቬሪፊኬሽን ሲባል ይሄኛውን ብለር ይደረጋል። ከዛ ይሄኛውን በሚገባ ካስገባችሁለት በኋላ እስካን የፊቱን ፎቶ ያለበትን ፓርት እስካን እናደርጋለን። አስገብተናል። ከዛ ሁለተኛ ደግሞ ባክ አይዲያችንን እስካን እናደርጋለን። እዚሁ ላይ ነው እስካን የምታደርጉት። ከዛ በሚገባ ያለምንም ብለር መሆን የለበትም፣ ብዥ ማለት የለበትም፣ በደንብ መታየት አለበት። እሱን በደንብ አድርጋችሁ ብርሃን ባለበት ቦታ ላይ እስካን ታደርጉታላችሁ። ከዛ ይሄንን እስካን አድርጋችሁ ካስገባችሁ በኋላ ሁለቱንም ፌስ ቬሪፊኬሽን አለ። የታችኛዋን ኔክስት አንድ የተንጉላን ኦን አድርጋችሁ ኔክስት ትሉታላችሁ። ከዛ በኋላ ፌስ ቬሪፊኬሽን ይጠይቃችኋል ማለት ነው። ፌስ ቬሪፊኬሽን ላይ
እንግዲህ እዚህ ጋር እንደምታዩት የመጀመሪያ ይችን ካፕቸር አለች። ይችን አንዴ ድረግ ታደርጓትና ይችን ቀስቷን ወስዳችሁ በቀጥታ እዚህኛዋ ጋር ድረግ አድርጋችሁ ትሞላቷላችሁ። ከዛ ልክ ይችኛዋን እኩል አድርጋችሁ ስትሞሉ ከላይ ሰክሰስ ይላችኋል። ዜን ያንን ከጨረሰላችሁ በኋላ አሁን ወደ ፌስ ቬሪፊኬሽን ነው ፕሮሰስ የምንሄደው ማለት ነው። እዚህ ጋር እንደምትሰሙ ሰክሰስፉል ያለን ኔክስት እንላለን፣ ይሄኛውም ማለት ነው። ከዛ በኋላ ፌስ ቬሪፊኬሽን ላይ እንደምታዩት እዚህ ጋር እያንዳንዱ ነገር አለ። ለምሳሌ ፌስ ቬሪፊኬሽን ላይ እንግዲህ ብዙ አይነት ነገሮች አሉ። ፊታችሁን አንቀሳቅሱ ይላችሁ ይችላል፣ ወደ ግራ ወደ ቀኝ ወደ ላይ ይላችኋል፣ ወይም ደግሞ አፋችሁን ክፈቱም ሊላችሁ ይችላል። ብቻ በደንብ አድርጋችሁ ፊታችሁንም ስካን ታደርጋላችሁ ማለት ነው። ሶ ይሄን ስካን አድርጋችሁ በደንብ አድርጋችሁ ስካን አድርጋችሁ ከጨረሳችሁ በኋላ ሰሚት ታደርጉታላችሁ። ከዛ ለ24 ሰዓት ድረስ 24 ሰዓት በላይ አይቆይም። ቢያንስ ከ24 ሰዓት ድረስ ቬሪፊኬሽኑ ፕሮሰስ ይሆንና በ24 ሰዓት ውስጥ እነሱ ቬሪፋይ ያደርጉላችኋል። ችግርም ካለበት ፊልድ ይላችኋል። ከዛ ድጋሚ ማስገባት ትችላላችሁ ማለት ነው። ከዛ ኮምፕሌት ትሉታላችሁ። ዜ እንደምታዩት ኦን ቼን ቬሪፊኬሽን ይጀምራል ማለት ነው። እንደነገርኳችሁ እዚህ ጋር ማወቅ ያለባችሁ አንድ ሚስጥር አለ። ብዙዎች የማይነግሯችሁ አንድ ሚስጥር አለ። ቀጥታ $7 ማግኘት አትችሉም። እውነቱን ለመናገር እንዴት ነው ማግኘት የምትችሉት? ይሰጣችኋል። ነገር ግን ሲሰጣችሁ ቀጥታ ዊዝድሮ ማድረግ አትችሉም። ያ የሚሆንበት ምክንያት ምንድን ነው? ይሄንን በደንብ አውቃችሁት እንዲጀምሩ ትፈልጋሉ ስራውን። ምክንያቱም በኋላ ኮመንት ላይ የማይሆን ነገር ማየት አልፈልግም ከእናንተ የሚመጣ። እዚህ ጋር እንደምታውቅ ቀጥታ አንዱን ኤምኢሲ የሚሰጣችሁን ቶክን ማለት ነው በኢንቪቴሽን ሊንክ አስገብታችሁ ስገቡ አንድ ኤምኢሲ ወይም ደግሞ $7 አካባቢ ይሰጣችኋል። ያን ግን ቀጥታ ዊዝድሮ ማድረግ እንዳትችሉ የሚያደርጋችሁ አንድ ነገር አለ። እሱም ቶታል ስቴክ ውስጥ እዚህ ጋር እንደምታዩት አንድ ኤምኢሲውን ቀጥታ አውቶማቲካሊ ሲስተሙ ስቴክ ያደርገዋል። ያ ስቴክ ካደረገው በኋላ እዚህ ጋር እንደምታዩት ከ12.5% ጀምሮ እስከ 25% ድረስ በየቀኑ እንትን ማለት ትችላላችሁ። አንስቴክ እያደረገ ይሰጣችኋል ማለት ነው። ሶ ይሄ ነው አሁን እዚህ ጋር ችግሩ። ስለዚህ አሁን እዚህ ስራ ላይ በዋነኝነት ለመስራት ከፈለጋችሁ ትልቁና ዋነኛው አድቫንቴጅ ለእናንተ ሰዎችን መጋበዝ ነው። በቃ እሱ ነው ትልቁ ዋናው አድቫንቴጅ። እሱን ለማድረግ ደግሞ ኢትስ ቬሪ ኢምፖርታንት። በደንብ አዳምጡኝ ላሳያችሁ እንጂ እዚህ ጋር አንደኛ ዴሊ ቼኪን አለ። ዴሊ ቼኪኑ ምንድነው? ስሎጋኖች አሉ። ለምሳሌ እዚህ ጋር እንደምታዩት ይሄኛውን እዚህ ጋር ቼኪን የምትለዋን ስትነቁ ይሄን በጣም ትንሽ ነው አማውንት የሚሰጣችሁ። ስፔሻሊ በቃ ይሄ አፕሊኬሽን ላይ ለመስራት ሰው መጋበዝ አለባችሁ። እዚህ ጋር የሚሉትን ኢንሃንስ ሃፒነስ ምናምን የሚላለ እዚህ ጋር ቤተር ላይፍ እስከሚለው ድረስ ጽፉታላችሁ። የዛ ሰዓት ላይ ይሄኛውን ኦፕን ቼኪን የሚል ይበራላችኋል። ይሄም ግን በጣም ትንሽ ሪዋርድ ስለሆነ የሚሰጣችሁ እናንተ ሀሪፍ ነገር ለመስራት ከፈለጋችሁ በቃ ሰው መጋበዝ ብቻ ነው ዋነኛው መፍትሄ። እሱን ለማድረግ እንዳልኳችሁ ይሄኛው መጀመሪያ ቬሪፋይድ ያደርግላችኋል። ይህን ቬሪፋይድ ካረገላችሁ በኋላ ሰው የምትጋብዙበትን ሊንክ ታገኛላችሁ። ያ ማለት እዚህ ጋር እንደምታዩት እቺ ባነር አለቻ። እቺኛዋን ባነር አንዴ ክሊክ አድርጓት። የዛ ሰዓት እዚህ ጋር ኮድ ይሰጣችኋል። በቃ ጀስት ይሄንን ኮድ በመጠቀም ነው ስክሪን ካርዱ ላይ ስክሪን ቪዲዮ ላይ እንደምታዩት አለላችሁ ማለት ነው። እዛ ላይ ያንን ኮድ ስታስገቡ ነው አንድ ኤምኢሲ የምታገኙት። ያንን ማስገባት ግዴታ ነው። እዚህ ጋር ቶታል ስቴክ እንኳን እንድታገኙ እሱን አንድ ኤምኢሲ እንድታመጉ ወይም ደግሞ እዚህ ጋር ቬሪፊኬሽን ኮድ ወይም ኢንቪቴሽን ኮድ ካላስገባችሁ ስላያስገባችሁ ስለሚችል በቀጥታ እሱን ካላስገባችሁ አይሰጣችሁም ማለት። ስለዚህ አንድ ኤምኢሲ ስቴክ አድርጎ በየጊዜው ክሌም ማድረግ የምትችሉበት ኦፕሽን አለ። እዚህ ጋር እንደምታዩት ስቴክ ምን ያህል እንደሚሰራ ተመልከቱ። እዚህ ጋር አንዱ በየጊዜው ይሰጣችኋል ማለት። ለምሳሌ ጎቱ ስቴክስ የሚለውን ስትገቡ በኢትዮጵያ ምን ያህል እንዳላችሁ እዚህ ጋር እያንዳንዱ ነገር ያሳያችኋል ማለት። ምን ያህል ኢትዮጵያ እንዳጠቃላይ ያው እዚህ ጋር ማየት ትችላላችሁ። ሶ ይሄንን አንደርስታንድ ሳታረጉ ከገባችሁ ግን ያው እንዳልኳችሁ ነው የተሳሳተ ኢንፎርሜሽን ይዛችሁ ነው የምትገቡት ማለት ነው። ያ ማለት አንድ ኤምኢሲ ቀጥታ $7 ዊዝድሮ አደርጋለሁ ብላችሁ የምትገቡ ከሆነ ስራውን አትጀምሩት ባጭሩ ማለት ነው። ሶ ይሄንን ቼክ አድርጉ። ስለዚህ ዋናው ነገር ኢንቪቴሽን ኮድ አለላችሁ። ይሄን ኢንቪቴሽን ኮድ ለጓደኞቻችሁ በመላክ ናሽናል አይዲ ወይም ፓስፖርት ላለው 10 ሰው እንኳን ብትጋብዙ $9 በቀላሉ ማግኘት ትችላላችሁ። ያ ማለት አንድ ኤምኢሲ 10 ሰው ስትጋብዙ ማግኘት ትችላላችሁ ማለት ነው። እውነታው ይሄኛው ነው። አጠቃላይ አዲስ ነገር ከተማራችሁ ሰብስክራይብ ማድረግ እንዳትረሱ ቻናላችንን ማለት ነው። ከዛ ቪዲዮ ላይክ አድርጉት። ሀሳብ አስተያየት፣ ጥያቄ ካላችሁ ቴሌግራም ቻናላችን ክፍት ነው። እንደዚሁም ደግሞ ኮመንት ቦታውም የእናንተ ነው። ክፍት አድርጋችሁ የፈለጋችሁትን ነገር መጻፍ ትችላላችሁ። መልስ መሰጣችሁ ይሆናል። ይመቻችሁ።